229 ተጓዦች ጭኖ ይጥፋ ይታገት ይከስከስ እስካሁን እስከዚህ ሰዓት ድረስ ለብዙ አገራት እንቆቅልሽን የፈጠረ የምድራችን ግራ አጋቢ የማሌዥያው አውሮፕላን መጥፋት አስደንጋጭ ክስተት። ማርች 8 2014 ከሌሊቱ 6:45 ኮድ 37 አውሮፕላን ተጓዦች ጭኖ ከማሌዥያ ኤርፖርት ወደ ቤጂንግ ለመሄድ እንደ ሁል ጊዜ ተሳፋሪዎች ጭኖ ለመሄድ በተርሚናል እየተጠባበቀ ነው። ተሳፋሪዎች ወደ ቤጂንግ ለመሄድ ወደ ኮድ 37 አውሮፕላን እያቀኑ ነው። ተሳፋሪዎች ውስጥም ልጆች፣ አዛውንት፣ ወጣቶች፣ ዶክተሮች ይገኙበታል። እነሱም ወደ MH370 አውሮፕላን ገብተው ወንበራቸው ላይ ተቀምጠዋል። የዕለቱም MH370 አውሮፕላን አብራሪዎች ካፒቴን አህመድ እና ረዳት ካፒቴን አብደላ ናቸው። እነሱም ለመብረር ከአየር ትራፊክ ትዕዛዝ እየተጠባበቁ ነው። አየሩም ለበረራ ተስማሚና መብረር እንደሚችሉ ከአየር ትራፊኮች ፍቃድ ተሰጣቸው። እነሱም ፕሌኑን አስነስተው ጉዞ ጀመሩ። አውሮፕላኑም 2 ካፒቴኖች እና 6 የበረራ ሰራተኞችን ጨምሮ 229 ሰዎችን ጭኖ ነበር ሲጓዝ የነበረው። እነሱም በሰላም እየተጓዙ ነው። የአየር ማረፊያ ትራፊኮችም ከቢሮ ሆነው የMH370 አውሮፕላን ጉዞ እና እንቅስቃሴ በራዳርና ACR ሬዲዮ መገናኛ እየተከታተሉ ነው። ፕሌኑ ከመሬት ከፍታ 35000 ጫማ ላይ በሰላም እየተጓዘ ነው። ካፒቴኖችም ከአየር ትራፊኮቹ ጋር በACR ሬዲዮአቸው አማካኝነት እየተገናኙ ነው። መረጃም እየተለዋወጡ ነው። ፕሌኑም ወደ ቪየትናም አየር ክልል ልክ እንደገባ አንድ እንግዳ ነገር ተፈጠረ። የACR ሬዲዮ ግንኙነት በሆነ ሰው አማካኝነት እንዲቋረጥ ተደረገ። ይህም ድርጊት ሆን ተብሎ ከካፒቴኖቹ በአንዱ ነው ACR ሬዲዮ እንዲጠፋ የተደረገው። ይህም ድርጊት ግራ ያጋባቸው የአየር ትራፊክ ተቆጣጣሪዎች ከካፒቴኖቹ ጋር ድጋሚ ለመገናኘት በተደጋጋሚ ቢሞክሩም ሳይሳካላቸው ይቀራል። ከካፒቴኖቹ በሬዲዮ ግንኙነት አማካኝነት ለአየር ትራፊክ ተቆጣጣሪዎች የመጣላቸው የመጨረሻም ድምፅም ሰላም እደሩ የሚል ነበር። ይህ በእንዲህ እንዳለ ከትንሽ ደቂቃ በኋላ ደግሞ MH370 አውሮፕላን የሚሄድበትን አቅጣጫ ትቶ ወደ ግራ ይታጠፋል። ከታጠፈ ከደቂቃ በኋላ ከACR ከአየር ትራፊኮች ራዳር ውጪ ይሆንባቸዋል። ይህም ክስተት ለአየር ትራፊኮች ተቆጣጣሪዎች በጣም አስደንጋጭ ነበር። እነሱም ይህን አስደንጋጭ ክስተት ወዲያውኑ ለማሌዥያ መንግስት አሳወቁ። ነገር ግን ፕሌኑ ጠዋት 1 ሰዓት ተኩል ላይ ቤጂንግ ኤርፖርት ይደርሳል ብለው ተስፋ ያደርጉ ነበር። ጠዋትም ሆነ ነጋ ምንም ያላወቁት የፕሌኑ ተጓዦች ቤተሰቦች ጠዋት 1 ሰዓት ተኩል እነርሱን ለመቀበል በቤጂንግ ኤርፖርት ተገኝተዋል። ጠዋት 1 ሰዓት ተኩል ቤጂንግ ኤርፖርት መድረስ የነበረበት አውሮፕላን ሳይደርስ ይቀራል። የፕሌኑ መዘግየት ያስጨነቃችሁን ያሳሰባችሁ ቤተሰቦች አሁን ይመጣል እያሉ ኤርፖርት ውስጥ እየጠበቁ ነው። ከሰዓታት በኋላ ለቤጂንግ ኤርፖርት ከማሌዥያ ኤርፖርት አስደንጋጭ ዜና ይደርሳቸዋል። የደረሳቸው መረጃ ማታ ላይ MH370 አውሮፕላን በረራ ላይ ሳለ ከራዳር ውጪ እንደሆነባቸውና እንደጠፋባቸው የሚገልጽ ነበር። እነሱም የደረሳቸው መረጃ ለሁሉም ተጓዦች ቤተሰብ አሳውቀው ጉዳዩ እስከሚጣራ ከቤት ሆነው እንዲከታተሉ አሳወቁ። የማሌዥያ መንግስት ሁሉም ሀገራት የጠፋውን አውሮፕላን ፍለጋ እንዲተባበሩት ጥሪ አቀረበ። ፍለጋውንም ጠዋት 4 ሰዓት ላይ በይፋ አስጀመረ። ፍለጋው ከጀመሩ ከደቂቃዎች በኋላ ከማሌዥያ ሳተላይት ጣቢያ አንድ መረጃ ይደርሳቸዋል። መረጃውም እንዲህ የሚል ነበር። ፕሌኑ ከራዳር ውጪ በሆነበት ሰዓት ወደ ህንድ ውቅያኖስ እንዳመራና ከትንሽ ደቂቃ በኋላም ደግሞ ከሳተላይት እይታ ውጪ እንደሆነ የሚያሳይ ነበር። ይህ መረጃ ከደረሰው በኋላ የማሌዥያ መንግስት መርከቦችን፣ ሄሊኮፕተሮችን፣ ጠላቂ የነፍስ አድን ሰራተኞች ሁሉንም የአገሪቷን መከላከያ ይዞ ወደ ታየበት ወደ ተባለው ወደ ህንድ ውቅያኖስ ያመራል። እዛም ደርሶ መጠነ ሰፊ ፍለጋ ያደርጋል። ፍለጋውም ለ7 ተከታታይ ቀናት የዘለቀ ነበር በህንድ ውቅያኖስ ላይ። ነገር ግን ለ7 ቀንም ቢቆይ ምንም አይነት ነገር ማግኘት አልቻለም ነበር የማሌዥያ መንግስት። በ8ኛውም ቀን የማሌዥያ መንግስት መግለጫ ያወጣል። መግለጫውም እንዲህ የሚል ነበር። የጠፋው ፕሌን በፍለጋው ማግኘት እንዳልቻሉና ሙሉ ተሳፋሪዎች ምናልባት በህንድ ውቅያኖስ ውስጥ ተከስክሶ ሊሆን ይችላልና ሁሉም ሞቶ ሊሆን ይችላል የሚል አስደንጋጭ መርዶ ነበር። የማሌዥያ መንግስት ፕሌኑ ከጠፋ በ10ኛው ቀን አንድ አስደሳች ዜና ከአውስትራሊያ መንግስት ይደርሰዋል። የደረሰው መረጃ የአውስትራሊያ ጠላቂ የአውስትራሊያ ከውሃ በታች ተመራማሪዎች አንድ ሲግናል ከህንድ ውቅያኖስ በታች ስክሪናቸው ላይ እንደተመለከቱ የሚያሳይ ነበር። ወዲያውኑ ይህ መረጃ እንደደረሰው የማሌዥያ መንግስት ከአውስትራሊያ መንግስት ጋር በመሆን ጠላቂ መርከበኞች፣ ሰማሪን፣ ነፍስ አድን ሰራተኞችን ይዞ ድጋሚ ከአውስትራሊያ መንግስት ጋር ፍለጋ ይጀምራል። ነገር ግን ፍለጋው ከተጀመረ ከደቂቃዎች በኋላ በስክሪኑ ላይ
የታየው የራዳር ምልክት ይጠፋል። ይህም ግራ ያጋባቸው ፈላጊዎች ምንም ማድረግ ስላልቻሉ ፍለጋው ድጋሚ ለሁለተኛ ጊዜ ሊቋረጥ ችሏል። ይህም እንዲህ ያለ ጊዜያት፣ ወራት፣ ዓመታት ተቆጠሩ። ነገር ግን የማሌዥያ መንግስት ፍለጋውን አላቋረጠም ነበር። ፕሌኑም ከጠፋ 2 ዓመት በኋላ አንድ የቀኝ አውሮፕላን ክንፍ የተቃጠለ በህንድ ውቅያኖስ ዳርቻ ላይ የማሌዥያ መንግስት ያገኛል። ይህንን ወስደው በላብራቶሪ ሲመረምሩ ግን የኤምኤች370 ዩናዩን መለየት ይከብዳቸዋል። ምክንያቱም ደግሞ የፕሌኑ ቀኝ ክፍል በእሳት የወደመ ስለሆነ በምርመራው መለየት ይከብደዋል። ፕሌኑም ከጠፋ ከ4 ዓመት በኋላ ማለትም 2017 ላይ የማሌዥያ መንግስት ይከስከስ፣ ይጥፋ፣ ይታገት ምንም አይነት ፍንጭ ማግኘት ባለመቻሉ ፍለጋውን በይፋ ሊያቋርጥ እንደቻለ ለዓለም ህዝብ ያሳውቃል። የማሌዥያ መንግስትም የመጨረሻ ድምዳሜና መላምልት ያስቀምጡት ከዚህ በታች የተጠቀሱት ሁለቱን እይታ ነበር። አንደኛው ካፒቴን ሆን ብሎ ኤሲአር መገናኛውን እንዳጠፋና ፕሌኑ ወደ ቀኝ እንዲዞርና በህንድ ውቅያኖስ እንዲከሰከስ አድርጎት ሊሆን ይችላል የሚል ግምት ነበር። ሁለተኛው በረራ ላይ ሳሉ ከተዋጊ ጀት በተተኮሰ ሚሳኤል ተመተው ተከስክሰው ሊሆን ይችላል የሚል ነበር። ምክንያቱም ደግሞ ከህንድ ውቅያኖስ የተገኘው የተቃጠለ የቀኝ ክንፍ አካል ስለነበር ነው። የኤምኤች370 ሊሆን ይችላል የሚል ነበር። አልባትም ደግሞ ዩፎ የሚባሉት እንግዳ ፍጥረቶች አየር ላይ አግቷቸው ወደማይታወቅ ወደ ራሳቸው ዓለም ወስዷቸው ሊሆን ይችላል የሚል ነበር። እንዲም እያለ ይኸውኛ ያለንበት ዘመን ደርሷል። ለዓለም ህዝብና በአቪዬሽን ታሪክ ጠባሳን ጥሎ ያለፈ ለብዙ ቤተሰብ ደግሞ ከባድ ሐዘንን የፈጠረ የምድራችን አስከፊ አደጋ ሆኖ በታሪክ መዝገብ ላይ ተመዝግቧል። እናንተስ የአዳዲስ መረጃ ዩቲዩብ ቤተሰቦች የእናንተስ ግምት ምንድን ነው? ይህ ፕሌን ወዴት ሄደ? ምንም አካል እስካልተገኘ የእናንተስ ግምት ምንድን ነው? እስቲ በኮመንት አሳውቁኝ። ታሪኩን ከተመቻችሁ ላይክ፣ ኮመንት እንዳይረሳ። ለሁላችሁም በደስታ የተሞላ ህይወት እመኝላችኋለሁ።